ከሰሞኑን ባሻ ግርግር የሚባል የአንጎል ክፍል እንዳለ ተምሬያለሁ። ስሙ ሴንስ ይሰጣል። ምክንያቱም በዋነኝነት ይህ ክፍል የሚቆጣጠረው ምን መሰላችሁ? ፍርሃትን። አሁን ለምሳሌ የሆነ ነገር ማታ ስትሄዱ ወይም ደግሞ አንበሳ ሊበላችሁ አሁን ቢደርስ አጠገባችሁ ምናምን በዛ ሰዓት ያለውን የፍርሃት ሪስፖንስ ኦርጋናይዝ የሚያደርገው አይነት ክፍል ነው። አሚግዳላ ይባላል። አሚግዳላ የሆነች ለውዝ የምታክል ልክ የሜሞሪ ቋታችን አለ አይደል? ሂፖካምፓስ የሚባሉ ከሱ ፊት ለፊት ያለች ክፍል ነች። እና እንደ ስሟ ግርግር ነች። እውነት ለመናገር እኛ ኒውሮሰርጅኖች ጋር ስትመጣ እንዴት ነው ብዙ ጊዜ አንደኛ የአፈጣጠር ችግር ጋር ተያይዞ ያለ ወይ ጠባሳ ወይም ደግሞ የሆኑ እጢዎች ብዙ ጊዜ ከዛ አካባቢ ይነሳል እና ከዛ የተነሳ ደግሞ የሚጥል በሽታ ይኖራቸዋል ሰዎች እና ከእሱ ጋር ተያይዞ ብዙ ጊዜ ከሚጥል በሽታ ካመጣው ችግር ጋር አንድ ላይ ተያይዛ የምትወጣ ነገር ነች እቺ አሚግዳላ። እና የሚሰራው ሰርጀሪ አሚግዳሎ ሂፖካምፔክቶሚ አንደኛው፣ ሁለተኛው ደግሞ ቴምፖራል ሎቤክቶሚ ይባላል። እነዚህ ሁለቱ ሰርጀሪዎች በዋነኝነት የሚሰሩት ለሚጥል በሽታ ወይም ደግሞ ሲዥር ሰርጀሪ ነው የሚባሉት። እና በዚህ ሰርጀሪ ውስጥ ብዙ ጊዜ ችግር ያመጣሉ ተብሎ ከሚታሰቡና አብረው ከሚወጡት ክፍሎች መሀል ነች እንግዲህ አሚግዳላ። እና ያው ባሻ ግርግር እንደመፍጠሯ እንግዲህ ብዙ ጊዜ እኛም ግርግር እንዳትፈጥሪ ብለን እናስወጣታለን። ግን ብዙ ምርመራዎች ተደርገው እዛ አካባቢ ያለው ፋንክሽን በደንብ ታይቶ ነው እንደዛ የሚደረገው።